እዚህ ጋር የምታደርገው ዝግጅት ህይወትሽን ይወስናል። እዚህ ጋር ካሾፍሽ ህይወት ያሾፍብሻል። እኔ ከቴክኖሎጂ ውጤቶች አውሮፕላን እገረማለሁ። ለምሳሌ በአውሮፕላን የምገረመው አሁን እንግዲህ ኤቪዬሽን ሳይንስ ነው ሳነብ በጣም እገረማለሁ። እና አንድ አውሮፕላን የመንገደኛ አውሮፕላን 40,000 ኪሎግራም ይመዝናል። 40,000 ኪሎግራም። ከዛ ፊውሉ ወደ 18,000 እንደዚህ ኪሎግራም። ከዛ ሻንጣዎቹ ይገባሉ፣ መንገደኞች ይገባሉ። አንድ ላይ 70,000 ኪሎግራም ይሆናል። 80,000 ሊሆን ይችላል። አሁን የሚገረመው ምንድነው? እቺን እስክሪብቶ ወደ ላይ ብልካት ጎትቶ ያወርዳታል። ግራቪቲ አይደል? እቺን ማውጣት አልችልም እኔ ወደ ላይ በግራቪቲ ምክንያት። አውሮፕላን ግን 70,000 ኪሎግራም በጣም ሄቪ ነው። ክብደት ያለው አካል ያንን ሁሉ ሰው ጭኖ ያንን ሁሉ ሻንጣ ጭኖ ግራቪቲን ተቋቁሞ ተነስቶ መነሳቱ፣ ከዛ ደግሞ የሚበርበት ከፍታ 33,000 ፊት ይወጣል። አንዳንዶቹ 42,000 ፊት ይወጣሉ። ሌተስቶቹ ወደ 50,000 ፊትም ይወጣሉ። ማለት 10 ኪሎግራም ከመሬት ከ10 ኪሎ ሜትር ማለት ነው 30,000 ፊት እና ያንን ወጥቶ በዛ ላይ መብረር መቻሉ በጣም ያስደንቀኛል። እና ኤቪዬሽን በጣም እደነቃለሁ። ከኛ ትምህርት ቤት ከኛ ክላስ አንድ ካፒቴን አለ፣ ቦሌ አብረውን የተማረ ካፒቴን ኤልያስ ይባላል። እና ፋሲሊቲ ያደርገኛል። ከዛ አሁን ምንድነው ስቴጆቹን ስታያቸው 12 ፌዞች አሉት፣ የበረራ ፌዞች አሉት። እና አንድ ቀን ዝም ብሎ ኢንትረስትድ ሆና በአንድ ጉዳይ ማንበብ ጀምራለሁ። አሁን አውሮፕላን እንዴት ነው የሚበራው? ምንድናቸው ስቴጆቹ? እንዲህ ብዬ አነበብኩኝ። ከዛ ካነበብኩኝ በኋላ ከኛ ህይወት ምዕራፎች ጋር ተገናኙልኝ። አሁን አንድ ባንድ እናያቸው እንዴት እንደሚበርናይና ከዛ ከኛ ህይወት ጋር እናገናኘዋለን። በጣም ጥሩ። ፕሪዲፓርቸር ላይ አውሮፕላኑ ቼክ መደረግ አለበት። ኤርፕሌኑ ወይም ኤርክራፍቱ ቼክ መደረግ አለበት። ቴክኒሽያኖቹ እርግጠኛ መሆናቸውን ቼክ ያደርጋሉ። እንደውም አንዳንዶቹ ጋር ሰርቲፊኬት ይሰጣሉ። ለበረራ ሬዲ መሆኑን ሰርቲፊኬት ይሰጣሉ ቴክኒሽያኖቹ። ከዛ ካፒቴኑ ይመጣል። ሄድ ሆስተሷ ትመጣለች። ካፒቴኑ የሚያደርጋቸው የራሱ ኢንስፔክሽንስ አሉት። ወጣ ብሎ የሚያቸው አሉ። እንግዲህ ከያገሩ ሊለያይ ይችላል፣ ግን የራሱ ቼክ ሊስት አለው። ይሄ ተሟልቷል፣ ይሄ ተሟልቷል፣ ይሄ ተሟልቷል፣ ይሄ ተሟልቷል ይላል። ከዛ ዴክ ውስጥ ይገባል። ዴክ ውስጥ ደግሞ ኮምፒውተሮቹን እየተጠቀመ ቼክ የሚያደርጋቸው ነገሮች በሙሉ ያደርጋል። አሁን ይሄ ቼክ ሊስት አለው። ቴክኒሽያኖቹ እርግጠኛ ከሆኑ በኋላ ካፕቴኑ የራሱን ኢንስፔክሽን ከጨረሰ በኋላ ሆስተሷ የራሷን ከጨረሰች በኋላ መንገደኞች ይገባሉ። ሻንጣ ይጫናል። ይሄ ሁሉ የት ላይ ነው ያለው? ፕሪ ዲፓርቸር ነው። አውሮፕላኑ ሞተሩ አልተነሳም፣ አልተንቀሳቀሰም፣ እዛችሁ ጋር እንደቆመ ነው። ስለዚህ ፕሪ ዲፓርቸር ይሄ ነው። አሁን በዚህ ምሳሌ ፕሪ ዲፓርቸር ገና ምንም እንቅስቃሴ የለም። ዝግጅት የምታደርጊበት ነው፣ የምትዘጋጅበት ነው። ሃይስኩል ትማሪያለሽ። ኮሌጅ የምትማሪ ከሆነ ኮሌጅ ትማሪያለሽ። የፋዘርን እንጀራ እየበላን ነው፣ የቤተሰብ እንጀራ እየበላን ነው። ምንም የምናውቀው ነገር የለም። የስራውን ዓለም አናውቀውም። በትምህርት ዝግጅት ነው። ግዙልን እንላለን፣ ይገዙልናል። ደብተር ያስፈልጋል እንላለን። ሪል ወልድ አናውቀውም። ዋናውን ዓለም አናውቀውም። አሁን በቤተሰብ ነው ወይም በአክስት ባጎት ነው ያለነው። የምንፈልገውን ሁሉ እንጠይቃለን። ከዛ ፕሪፔር የምታደርጊበት ነው። በኋላ እንደገና ደግሞ እንመለሳለን ሶስተኛ ጊዜ። ከዛ ኤዱኬሽን ነው። ኤዱኬሽን ኢዝ ፕሪፓሬሽን። እኔ አሁን ሜዲካል ስኩል ገብቼ የተማርኩበት 6 ዓመት ይሄ ነው። ፕሪ ዲፓርቸር ነው። እየተማርኩ ነው። ሪል ዓለሙን አላውቀውም። ደሞዝ ተቀብዬ አላውቅም። ተማሪ ነኝ። የመንግስትን ካፌ እየገባሁ ነው እበለው። ስለዚህ ይሄ ፕሪ ዲፓርቸር ስቴጅ የዝግጅት ነው ነገሮች። ከዛ ህይወትሽን እዚህ ጋር የምታደርገው ዝግጅት ህይወትሽን ይወስናል። እዚህ ጋር ካሾፍሽ ህይወት ያሾፍብሻል። እዚህ ጋር ብርቱ ከሆንሽ ቀላል አይደለም። ገብቶ ለመማር ፈቃደኛ መሆን፣ ኮሌጅ ድሉን አግኝቶ ለመማር ፈቃደኛ መሆን፣ ማጥናት፣ መፈተን፣ ፔፐር መጻፍ፣ ሰሚት ማድረግ፣ ይሄ የህይወታችን ፕሪ ዲፓርቸር ነው። ከዛ ሁለተኛው ታክሲንግ አይደል? ታክሲንግ ደግሞ ይሄ ሁሉ ከሆነ በኋላ መንገደኛ ገባ፣ ሻንጣ ተጫነ። አንድ መኪና አለች። ስትበር አይተሽ እንደሆነ አውሮፕላኑ ጋር የምትመጣ አንድ መኪና አለች። ትንሽዬ መኪና ከአውሮፕላኑ ጋር ትያያዛለች እና አውሮፕላኑን ትጎትተዋለች። ወዴት ነው የምትጎትተው? ይሄ ራንዌይ አለ አይደለም? ያኮበኮበበት ወደሱ
እሷ ሞተሩ አልተነሳም አውሮፕላኑ መንገደኛ ያወራ ነው ምናምን እንደዚህ እንትን እያለ ነው እሷ ትመጣና ትጎትተዋለች ከዛ ወደ ዋናው አስፋልት ወደሚሮጥበት አስፋልት እሷ ጎትታ ትወስደዋለች ይሄ ደግሞ ታክሲንግ ይባላል አሁን ትምህርት ጨረስኩኝ ከዛ ወደ ስራው ዓለም መግባት አለብኝ አዲስ አበባ ዩኒቨርሲቲ ዶክተር ነህ ብሎ አስመረቀኝ ሜዲካል ዶክተር ሆኛለሁ ከዛ አሁን ክሊኒክ ገባና ፔሸንት ይመጣል ፔሸንት አሁን the real thing ኢንተርንሺፕ አለ የምንሰራው ኢንተርንሺፕ ላይ ታክሚያለሽ አንደር ሱፐርቪዥን ሆነሽ ግን ተመርቄ ወጥቼ ወይም ተመርቆ ወጥቶ አካውንታንቱ ወይም ኢንጂነሩ ወይም በተለያየ ሙያ አስቢው አሁን በራሴ እያስረዳሁ ነው ግን አክቹዋል ክሊኒክ ውስጥ ገብቼ ግን ምንድነው የሚያምሽ ማለት ሲጀምር እሱ ታክሲንግ ነው ያስፈራል በጣም ያስፈራል ግራጁዌት አድርገዋል ከዛ ግን ድንግርግር ይላል ወደ ስራው ዓለም ስትመጪ ለወጣቶች ጥሩ ነው ይሄ ግራ ይገባቸዋል ወደ ኦፊስ ሲመጡ ነርቨስ ይሆናሉ እንደዚህ ነው ወደ ስራው ዓለም የምትሄጂበት ነው ሶስተኛው በጣም ደስ የሚለው ይሄም ፐርፎርሚንግ ዊል ቴክ ኦፍ ሮል ይሉታል ፐርፎርሚንግ ላይ ሞተሩን አስነስቷል ፓይለቱ ሞተሩ ተነስቷል ከዛም መብለሽ ቁጭ ታያለሽ ትጠብቂያለሽ ክሊራንስ እስኪያገኙ ድረስ አለ እዛ የኤርፖርት ኮንትሮል ታወር አለ እና ክሊራንስ እስኪያገኙ መንቀሳቀስ እንደሚችል መብረር እንደሚችል ክሊራንስ እስኪያገኙ ቁጭ ታያለሽ አውሮፕላን ውስጥ ከዛ በኋላ ቁጭ ትይና አሁን ፓይለቱ አስነስቶ መሬት ለመሬት 250 ኪሎ ሜትር ፐር አወር በጣም በፍጥነት ይነዳዋል በጣም በፍጥነት አሁን ከመሬት አልተነሳም ግን በፍጥነት የሚነዳበት ስቴጅ ደግሞ እሱ ፐርፎርሚንግ ይባላል ወይም ቴክ ኦፍ ሮል ይባላል እና አሁን እንትን ትደነግጫለሽ መጀመሪያ እንዲገጋ ያደርጋልና ጸጥ ብሎ ያቺ ወሰደችው ራንዌው ላይ ዋናው አስፋልት ላይ መጣ አሁን ሞተሩን አስነስቷል በጣም መሬት ለመሬት በጣም ይነዳዋል ይሄኛው ሶስተኛው ስቴጅ ልክ አውሮፕላኑ ወደ ታክሲንግ እንደመጣ ወደ ስራው ዓለም ተቀላቀለን ከዛ ፈቃደኛ ከሆንሽ ስፒድ የምትጨምሪበት ሰዓት ነው ይሄ ልክ ፓይለቱ በ250 ኪሎ ሜትር ፐር አወር በኃይል በመንገድ በመሬት ላይ እንደሚነዳው አንቺ አሁን ወደ ስራው ዓለም ገብተሽ በኃይል ኢፌክቲቭ ለመሆን ኤፊሽንት ለመሆን ለማሸነፍ የምትታገይበት ሰዓት ነው ሙሉ ችሎታሽን ተጠቅመሽ አሁን ወደ ቴክ ኦፍ እንዲወስድሽ ነውና ሙሉ ችሎታሽን ተጠቅመሽ በጣም የምትሰሪበት በኃይል ኢፌክቲቭ የምትሆኝበት ነው ግን ይሄንን ሰዎች ላይገቡበት ይችላሉ አሁን ለምሳሌ ዝም ብለው መሬት ለመሬት ሊሄዱ ይችላሉ ለመለወጥ ፈቃደኛ ከሆኑ ግን ለመለወጥ ከፈቀዱ ማርሽ ቀይረው በጣም ሊነዱት ይገባል በኃይል ሊሰሩ ይገባል እና ይሄ ፐርፎርሚንግ ነው አሁን ለምሳሌ ወደ ስራው ዓለም ገብተሻል አይደል ወደ ስራው ዓለም ስትገቢ የምትሰሪው ስራ ይወስናል ስራው ላይ ትቀልጃለሽ ታሾፊያለሽ ታረፍጃለሽ ወይስ በሰዓት የምትገባ ስራዋን በጣም በኃይል የምትሰራ ፕሮሞሽንሽን የምታገኘው በዛ አይደል ስራዋን አክብራ የምትገባ በሰዓት የምትገባ በጥራት የምትሰራ በትጋት የምትሰራ ማታሾፍ ማትለግም ሲሆኑ አሁን እየነዱት ነው በኃይል እየሄዱ ነው አሁን በስራው ዓለም በጣም ጥሩ እየሄዱ ነው የንግዱ ዓለም ውስጥም ላይ ካሉ በትጋት ሲያደርጉት እሱ አሁን ላይ እየተንደረደሩ ነው እያኮበኮቡ ነው ለመነሳት እያኮበኮቡ ነው ማለት ነው ስለዚህ ይሄ ፐርፎርሚንግ ነው እዚህ ጋር ግን ምን አለ መሰለሽ ዊንድ አለ በምትነጅበት ጊዜ ዊንድ የሚቋቋምሽ ነፋስ አለ አሁን ፓይለቱ አስነስቶ መሬት ለመሬት በኃይል የሚነዳበት ጊዜ አጌንስት the wind ነው እና በህይወት ከትምህርት ቤት ወጥተሽ ወደ ስራው ዓለም ከሄድሽ በኋላ የሚገዳደሩ ነገሮች አሉ ነፋስ አለ የሚገዳደር አለ እሱን ተቋቁመሽ ዲስከሬጅ የሚያደርግሽ አለቃ ይኖራል የምትተናኮልሽ ኮሊግ ትኖራለች አብሮ ሰራተኛ ትኖራለች ቻሌንጆች ይኖራሉ ተስፋ የሚያስቆርጡሽ ይኖራሉ እሱን ሁሉ ትቋቋሚና ትነጂዋለሽ ስለዚህ ይሄ አሁን ልክ በአውሮፕላን ምሳሌ ፐርፎርሚንግ ነው ማለት ነው አንዳንዴ እንደውም ዝም ብለሽ በቃ ቢያመሰግኑሽም ታንኪዩ ብትባይም ባትባይም አንቺ ስራሽ ላይ አተኩረሽ ያ ነው በቃ ትነጂዋለሽ ጥንክረሽ ሰር በሰዓት ትገቢያለሽ ማድረግ ያለብሽን ሁሉ ታደርጊያለሽ ትርፍ ስራ መስራት ካለብሽ ትሰሪያለሽ ከዛ ዲስከሬጅ ሆነሽ ግን አንዱ አለቃ እንኳን ዲስከሬጅ አድርጎሽ ከዛ ከተውሽው የመነሳት እዚህ ጋር የመነሳት እድልሽን የሚወስነው ቴክ ኦፍ አለሽ ወይም የለሽም ያለው የሚወስነው ይሄኛው ነው ስለዚህ እዚህ ጋር ይሄንን በትጋት ታረጊውና የግድ እዚህ ጋር በኃይል ካንሰራሽ ቴክ ኦፍ አይመጣም ዘን የሚቀጥለው ምዕራፍ ይመጣል በዚህ ስፒድ አሁን ከሄዱ በህይወታቸው ትልቁ ለውጥ የሚመጣበት ነገር ቴክ ኦፍ ነው ቴክ ኦፍ እኔ አሁን ስለ
አቪዬሽን ሳነብ ዝም ብሎ በግሌ ነው ያነበብኩት እና ሳነብ በጣም የሚገረምበት ስቴጅ ይሄኛው ነው። ቴክ ኦፍ ተመልከች። ቅድም እንዳልነው 70,000 ኪሎ ግራም የሆነ አካል ከዛ እነሱ ኪሲንግ ዘ ስካይ ይሉታል። ከዚህ ጋር ዲፓርት አድርጎ ግራቪቲን አሸንፎ እንደዚህ ሲነሳ ስታየው አንግል አለው፣ የሚነሳበት አንግል አለው። ከዛ እቺ ቴክ ኦፏ በጣም የምትገረምባት ስቴጅ እንደውም ቴክ ኦፉን ማጥናት ፈልጌ ነው የገብቼ ያነበብኩት እና እቺ ከመሬት ተለይቶ እንደዚህ ብድግ ብሎ የሚነሳበት ስቴጅ እሱ ያስደንቀኛል። ቴክ ኦፍ የሚያደርግበት እና እነሱ ኪሲንግ ዘ ስካይ ይሉታል። አንግል ኦፍ አታክ አለ ይላሉ። እንግዲህ እነሱ ሙያ ነው፣ እኛ አንብበን ነው የምናወራው። እና እሱ በጣም እገረምበታለሁ። ቴክ ኦፍ ከባዱም ስቴጅ ስህተቶችም ሲፈጠሩ ስህተቶች የሚፈጠሩት እዚህ ጋር ነው። አደጋም ከተፈጠረ አደጋ የሚፈጠረው እዚህ ጋር ነው። የፓይለቱም ችሎታ ከሌሎቹ ስቴጆች ይልቅ በጣም የሚፈተንበት ቦታ እዚህ ጋር ነው። ቴክ ኦፍ ነው። በቃ በኃይል የሚነሱበት በኑሯቸው በስራቸው ነጋዴዎችም ከሆኑ ቴክ ኦፍ የሚያደርጉበት የሚላቀቁበት ስቴጅ ነው። አሁን እዚህ ጋር ምን አለ? ግራቪቲ አለ አይደል? ግራቪቲ አለ። አውሮፕላን የማታገለው ግራቪቲ እንዳለ ሁሉ አንቺ ደግሞ በህይወትሽ ለውጥ ስትፈልጊ ለወጣለሁ ስትይ ከፍ ላለሁኝ ስትይ ወደ ተሻለ ነገር እገባለሁ ስትይ ይሄ ሜንታሊም ሊሆን ይችላል፣ በአእምሮ ስፒሪቹዋልም ሊሆን ይችላል፣ በስራሽም ሊሆን ይችላል፣ ፋይናንሻልም እንደዚህ የሚጎትትሻል ላይፍ አትመሽም የሚልሽ ነገር አለ። ግራቪቲ አለ እና እንደዚህ ጎትትሻል። አንቺ ህይወትን አሸንፈሽ ወደ ከፍታ ሰው ወደረሰበት ትደርሳለህ፣ ወይም ደግሞ ለኔ ወደ ተወሰነልኝ ከፍታ ወጣለሁ ስትይ የሚጎትት ግራቪቲ አለ። የአንዳንዱ ግራቪቲ ሱስ ሊሆን ይችላል። የአንዳንዱ ግራቪቲ ዲፕሬሽን ሊሆን ይችላል። የአንዳንዱ ግራቪቲ ሰዎች ሊሆኑ ይችላሉ። ግን አትነሽም ብሎ የሚታገል ኃይል ግን አለ። ይሄን ማወቅ አለባቸው። ቴክ ኦፍ ሊያደርጉ ሲሉ ወደ ከፍታቸው ወደ ተዘጋጀላቸው ከፍታ ሊወጡ ሲሉ ግራቪቲ አለ፣ የሚያታግል ግራቪቲ አለ እና እሱን ደግሞ መቋቋም አለባቸው። ግራቪቲን መቋቋም አለባቸውና ቴክ ኦፍ አሁን አማራጭ አለኝ። ፈጣሪ ወደ ወሰነልኝ ከፍታ እወጣለሁ ወይም ደግሞ ዝም ብዬ ለግሜ መሬት ለመሬት ዝም ብዬ አውሮፕላኔ መሬት ለመሬት እየነዳው አስፋልት ላይ ሊያልቅ ይችላል ህይወቴ መቼም ሳልነሳ። ግን የተመደበልን ከፍታ አለ፣ ልንወጣበት የሚገባ ከፍታ አለ። ግራቪቲ ግን እንዳለ ማወቅ ምንድን ነው የሚይዘኝ የሚጎትተኝ የሚለውን ማየት ነው ማለት ነው። ጥሩ። አሁን ቴክ ኦፍ አደረገ አውሮፕላኑ ተነሳ፣ ከመሬት ተላቋል። ግን የመጀመሪያው ኢኒሻል ክላይም የሚባለው የሚወጣባት ነች። ይወጣል። የመጀመሪያው ከፍ የሚልበት ቦታ ከንፋስ ጋር እየታገለ ነው። አሁንም ከግራቪቲ ጋር እየታገለ ነው። ግን የመጀመሪያውን ከፍታ ይወስዳል። ይሄ ኢኒሻል ክላይም ይባላል። ከፍ የሚልበት አሁን በዚህኛው ስቴጅ የሚበርበትን ትልቁን ከፍታ አይወስድም። የመጀመሪያው የሚወጣባት ከፍታ እሷ ነች ኢኒሻል ክላይም በምትባለው። ኢኒሻል ክላይም ላይ መውጣት ጀምረሻል። መውጣት ስትጀምሪ ግን ስቲል የግራቪቲው ተጽዕኖ አለ፣ ንፋስ አለ እና ሲነሱ ሰዎች በቢዝነሱም ዓለም በትምህርቱም ዓለም በሚነሱበት ጊዜ እቺ መጀመሪያ የምትነሽባት ሰዓት ታታግላለች አይደል? ትግላላት። ከተሸነፍሽ ትወድቂያለሽ። ሰብትዩ መውጣት ጀምረሽ ከተሸነፍሽ አደጋ ነው። ስለዚህ ትወድቂያለሽ። መውጣት ጀምር ያለው አልሸነፍም ካልሽ ግን ከፍታውን እየጨመርሽ በጣም ተስፋ ሳትቆርጪ ወደ ላይ ትወጫለሽ። ከዚሁ ጋር እያይዘን አሁን ስኬቱ እዚህ ጋር እያስገረመሽ ነው። ገንዘቡ እየመጣ ነው፣ ዝናው እየመጣ ነው፣ ኑሮሽ እየተለወጠ ነው፣ ስራሽ በጣም እየተሳካ ነው። ከዛ እየወጣሽ እየተገረምሽ ነው ያለሽው። ስቲል የግራቪቲው ደግሞ ትግላለ። ግን እንትኑን እያየሽው ነው፣ መሬቱን እያየሽው ነው። ተነስተሻል፣ ኦልሬዲ ቴክ ኦፍ አድርገሻል። እዛ የሚቀጥለው አለ አይደል? ከፍታሽን አሁን እዛ ጋር አለማቁ። ምክንያቱም ኢኒሻል ክላይምብ ላይ የምትወጭበት ከፍታ ለበረራሽ የተመደበ አይደለም። አደጋ አለው እዛ ጋር መቆየት። ወደ ዋናው ከፍታ መውጣት አለብሽ፣ ወደ ተወሰነልሽ። ከዛ በወጣሽባት ደግሞ የመጀመሪያዋ ከፍታ አሁን በሁለት ነው የሚከፈለው ከፍታው። አንድ የምትወጭበት አለ፣ ከዛ የመጨረሻ ክሩዝ የሚደረግበት ከፍታ አለ። አሁን የመጀመሪያዋ ከፍታ ላይ ወጥተሽ አንቺ በቃኝ ካልሽ ተመልሰሽ የመፈጥፈጥ እድልሽ በጣም ትልቅ ነው። ምክንያቱም ከፍታው የተዘጋጀልሽ ከፍታ ላይ ስትወጪ ነው ግራቪቲን የምታመልጭው። እና በትንሽ ሳክሰስ አለመርካት፣ እቺ ተሳካች በቃ ብሎ እንደው በቃ ሽርጉድ አለማለት፣
ከዛ ወርክ ሃርድ አሁን ጠንክረሽ ትሄጃለሽ፣ ጠንክረሽ ትማሪያለሽ፣ ትቀጥያለሽ፣ ትወጫለሽ። ስለዚህ ወደ ዋናው ወደ ተዘጋጀልሽ እግዚአብሔር ያዘጋጀልሽ ወይም አላህ ያዘጋጀልሽ ወይ ደግሞ ለማያምር የተዘጋጀ ከፍታ አለ። እዛ ጋር መውጣት አለብሽ። እዚህ ጋር ግን ሳቲስፋይድ ከሆንሽ ቅድም እንዳልሽው ትዕቢት ከመጣ ዝም ብሎ መርካት ቶሎ ማረፍ መፈለግ ከመጣ እዛ የታሰበው ቦታ ላይ አትወጪ። ክሩዝን በጣም